ስለ ሄመን በቀለ ሰምተዋል? የተወለደው ኢትዮጵያ ውስጥ ሲሆን በ4 ዓመቱ ወደ አሜሪካ ሄዶ እዛ መኖር ጀመረ። ነዋሪነቱ ቨርጂኒያ ሲሆን በ15 ዓመቱ የቆዳ ካንሰርን ለማከም የሚያግዝ የመድኃኒት ሳሙና በመፍጠሩ የታይም መጽሔት የ2024 የዓመቱ ምርጥ ልጅ ኪድ ኦፍ ዘ ይር ብሎ መሰየሙን ተከትሎ ዓለም አቀፍ ትኩረት አግኝቷል። ይህ ታላቅ ተስፋ የተጣለበት ኢትዮጵያዊ ታዳጊ ሄመን በቀለ ይባላል። የፈጠራው ዋነኛ ዓላማ ውድ የሆነውን የሕክምና ወጪ ርካሽ በማድረግ መክፈል ለማይችሉ ሰዎች ተደራሽ ማድረግ መሆኑን ሄመን ተናግሯል። የቆዳ ካንሰርን መድኃኒት ዕለት ተዕለት ከምንጠቀመው ሳሙና ጋር በመቀመም የሚዘጋጅ መሆኑ የብዙዎችን ትኩረት ስቧል። ሄመን ትልቁ ህልሙ የሰዎችን ሕይወት የሚያሻሽል ነገር መፍጠር እንደሆነ በተደጋጋሚም ተናግሯል። የሕክምና ፈጠራዎች መክፈል ለሚችሉት ብቻ ሳይሆን ለሁሉም ተደራሽ መሆን እንዳለባቸው ደጋግሞ የሚናገረው ሄመን ለሳይንስና ችግር ፈቺነት ያለው ፍላጎት በዓለም አቀፍ ደረጃ ከሚታወቀው የካንሰር አይነቶች አንዱ በሆነው የቆዳ ካንሰር ላይ እንዲያተኩር አነሳስቶታል። ሳሙናው አሁንም በምርምር ደረጃ ላይ የሚገኝ ቢሆንም ባለሙያዎች የእሱን የፈጠራ አስተሳሰብና የሕክምና አገልግሎት ፈተናን ለመቅረፍ ያሳየው ቁርጠኝነትን አወድሰዋል። የዓመቱ ምርጥ ልጅ የሚለውን ክብር ከማግኘቱ በፊት በ2023 እንደ አውሮፓውያን አቆጣጠር የተከበረውን የ3M ወጣት ሳይንቲስቶች ውድድር ሲያሸንፍ ብሔራዊ ትኩረት ማግኘቱ ይታወሳል። ገና በ14 ዓመቱ ከአሜሪካ ከተውጣጡ በርካታ ተወዳዳሪዎች መካከል ዳኞችን በሳይንሳዊ እውቀቱና ችግሮችን ለመፍታት ባለው ጠንካራ ፍላጎት አስደምሟል። ይህ ጥረቱም የአሜሪካ የወጣት ሳይንቲስቶች ፕሬዝዳንታዊ ሽልማት ያጎናጸፈው ሲሆን በቀጣይ ለሚሰራቸው የምርምር ስራዎች ድጋፍ የሚሆን $25,000 ሽልማትም አግኝቷል። ከዚያ ጊዜ ወዲህ የምርምር ስራውን አጠናክሮ የቀጠለ ሲሆን ሌሎች ወጣቶች ሳይንስን፣ ቴክኖሎጂን፣ ምህንድስናንና ሂሳብን ችግር ፈቺ በሆነ መልኩ እንዲጠቀሙበት እያበረታታ ይገኛል። የሄመን በቀለ ታሪክ ወጣት ተመራማሪዎች ለሰው ልጅ የተመቸች ዓለም በመፍጠር ረገድ ሊኖራቸው የሚገባውን ኃላፊነት ያሳየ ነው ተብሏል።